ሰላም ቤተሰብ እንዴት ናችሁ? ዛሬ የማሳያችሁ አሳ ቆንጆ ተደርጎ ተጠብሶ ከዛ በኋላ ከነጭ ራይዝ ጋር ነው ማለት ነው። ሩዙን ቆንጆ አድርገን ቀቅለን ከስቲኪ ራይዝ ጋር ብናዘጋጀው እጅግ በጣም የተለየ ጣዕም ይሰጠናል ማለት ነው። ሱሺ ራይዝ ማለት ነው ስቲኪ ራይዝ የሚባለው። ከዛ ጋር አዘጋጅተን ለጤና ተስማሚ የሆነ ምግብ ልጆቻችንና ቤተሰቦቻችንን እንመግባለን ማለት ነው። እንዲሁም የተለያዩ አትክልቶችን እንጠቀማለን። ሽንኩርት፣ ባሮ ሽንኩርት አለ። አትክልት እንደምርጫችሁ ነው። እኔ እነዚህን ተጠቀምኩኝ። ያው መሰረታዊ የሆኑ ሽንኩርት፣ ቃሪያ፣ ቲማቲም አይቀሩም ማለት ነው። እንግዲህ ሽንኩርታችንን እንከትፋለን። ሽንኩርታችንን እየከተፍን ሜክሹር መጥበሻችን እስከሚግል ድረስ የተለያዩ ነገሮችን በጎን መስራት እንችላለን ማለት ነው። አትክልቶችን መከታተፍ እንችላለን። የሚታጠበን ካለ ማጣጠብ እንችላለን። ያው እንደየፍጥነታችንና መልታይ ታስክ ብዙ ስራዎችን በአንዴ መስራት እንደምንችለው ብቃት ማለት ነው። እንደዛ አድርገን እንከትፋለን። ሽንኩርቱን ደቀቅ አድርገን መክተፍ አይጠበቅብንም። ተለቅ ተለቅ አድርገን እንከትፈዋለን። ቀይ ሽንኩርቱን፣ ቲማቲሙንም እንደዛው ማለት ነው። ምክንያቱም ሲጠበስ አንዱ ትንሽ አንዱ ትልቅ ከሆነ የማረር ባህሪ ስለሚፈጠር ያ እንዳይኖርና የምግባችንን ጣዕም እንዳያበላሸው እንደዛው እንከትፋለን። ቃሪያውንም እንደምታዩት ተለቅ ተለቅ አድርጌ ነው እየከተፍኩ ያለሁት አትክልት ስለሆነ ሲጠበስ። አሁን መጥበሻችን ስለጋለ ምንድነው የምናደርገው? ዘይታችንን እንጨምራለን። ዘይት እንደምርጫችሁና እንደምትጠቀሙት ነው። እኔ ኦሊቭ ኦይል ነው የተጠቀምኩት። ከዛ በኋላ ደግሞ ሰሰሚ ኦይል ተጠቅም ያለው ሰሰሚ የሰሊጥ ኦይል ማለት ነው። ይሄ ምንድነው ጣዕም የራሱ ጣዕም ይሰጠዋል። በተለይ የቻይና ምግቦች አሳ ነክ ነገር ከራይዝ ጋር ስትጠቀሙ እጅግ በጣም ደስ ይላል ማለት ነው። ስለዚህ ሽንኩርታችንን ጨምረናል። እንግዲህ ሽንኩርታችንን ትንሽ እናበስለውና ከዛ በኋላ ደግሞ ቀጣይ ስራውን አብረን እናያለን። እስከዛ ድረስ ግን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቻናሌን አሳድጉልኝ ማለት ነው። እናንተ እሱን አድርጉ፣ እኔ ደግሞ እየሰራው ጠብቃችኋለሁ። እንግዲህ ተመልካቾቻችን አትክልታችንን የታችኛው ክፍል እንቆርጠውና ስሩ ጋር ያለውን ከዛ ጎረድ ጎረድ እናደርገዋለን ማለት ነው። እንደዚህ አድርገን ከትፈን ጫፉን ግን እንጥለዋለን። በጣም ጠንካራ ስለሆነ ጣዕሙን ያበላሽብናል። ያንን ሁሉ እንደዚህ አድርገን ከታትፈን በኋላ እሳት ሲነካው ቶሎ ሙሙት የማለት ባህሪ አይኖረውምና ቆንጆ ይሆንልናል። ሽንኩርቱም እንደምታዩት በጣም ጥሬ አይደለም፣ ሶፍት እንደሆነ ነው። አሁን የምጨምረው ቲማቲም ሶስ ነው፣ የተፈጨ ቲማቲም ማለት ነው። ይቅርታ ትንሽ እጄን ነክቶኛል። ከዛ በኋላ ደግሞ የተፈጨ ነጭ ሽንኩርትና ዝንጅብል እንጨምራለን ማለት ነው። ከዛ እናዋህደዋለን። እንደምትመለከቱት ነው ወፈር እያለ ቆንጆ ስጎ ወጥቶልናል ማለት ነው። ስለዚህ ይሄንን እያማሰለን ትንሽ እሳት እንዲነካው እናደርጋለን ማለት ነው። ከዛ በኋላ ደግሞ እዚሁ ላይ ምንድነው የምንጨምረው? ስራቾ ትንሽ ስፓይስነስ የማቃጠል ባህሪ እንዲኖረው ስራቾ ሶስ እንጨምራለን። የምትወዱ ከሆነ በዛ ማረግ ይቻላል ማለት ነው። ከዛ በኋላ ደግሞ ይሄ ፊሽ ሶስ ይባላል። የአሳ ሶስ ነው። ራሱ ጣዕም ይሰጠዋል። ሞር የበለጠ ፍሌቨር እንዲኖረው ያደርግልናል ማለት ነው። ሳናበዛ ግን በትንሹ እንዲህ አይነት ነገሮች ሲበዙ ያበላሹብናል። ይሄ ቅድምም ተጠቅመነዋል። አሁን ደግሞ ትንሽ እንጨምራለን። ሰሰሚ ኦይል ይባላል። ሽታው እጅግ በጣም ደስ ነው የሚለኝ። አንዳንዴ ሰላጣ ላይ ሁላ እጠቀመዋለሁ እኔ። በጣም ነው ደስ የሚለው ሰሰሚ ኦይል። ሶይ ሶስ ብዙ ጊዜ ስትጠቀሙ ለስ ሶዲየም ያለው ቢሆን ይመረጣል፣ ጨውነት ስለሚኖረው ማለት ነው። ስለዛ ለሶዲየም ያለውን ሶይ ሶስ ነው የተጠቀምኩትኝ። እነዚህን እናዋህዳቸውና ቆንጆ የሆነ ኮምቢኔሽን ይሰጡናል ማለት ነው። በተለይ ለአሳ ከራይዝ ጋር ስናቀላቅለው የሆነ ፕሌን የሆነ ማለት ምንም ጣዕም የሌለው ነገር አይሆንም። ስለዛ መልኩንም እንደምትመለከቱት ነው። እጅግ ያምራል። ወፈር ያለ ነው። የቲማቲም ሶሱንም እንዳናበዛ ጥንቃቄ ማድረግ አለብን ማለት ነው። አሁን የምንጨምረው ደግሞ የሶይ ፔስት ይባላል። ምን አይነት ነው? ስዊት ኤንድ ሳወር አይነት ነገር ሆኖ ግን የስኳርነት ባህሪ ያለው ጥሩ የሆነ ክሪስፕ የሆነ እንትን እንዲኖረው ያደርግልናል ማለት ነው። እና እጅግ በጣም ጣፋጭ ነው። በተለይ የቻይና ምግብ ብዙ ጊዜ ቤታችሁ የምትሰሩ ሰዎች ይሄ ነገር ጣዕም ይሰጠዋል። ቆንጆ ነው። እንዴ ብዬ ልግለጽላችሁ። ሲበዛም ግን ስኳር ያሰኘዋል ምግቡም። እናም ደግሞ የሆነ ክሪስፕ የመሆን ስቲኪ የመሆን ባህሪ ያለውና ጥንቃቄ ማድረግ አለብን። ሳናበዛ መጠቀም አለብን። የሌመን ግራስ ፍሌቨር ያለው ደግሞ ሶስ አለ እዚህ ጋር። ብዙ ጊዜ እነዚህን አሁን የነገርኳችሁን ቅመም እንትኖች የምታገኙት ኢንተርናሽናል ላስ ቬጋስ ውስጥ የምትኖሩ እና ደግሞ ኢንተርናሽናል ስቶር አለ እዛና ሌላ ደግሞ ምንድነው የቻይና ሱቆች ታገኙታላችሁ ማለት ነው። ይሄ ግን ሌመን ግራስ
በተለይ አሳ ነክ ነገሮችን ስትጠቀሙ ትንሽ ጨምሩበት። በጣም ፓወርፉል ነው። በጣም ሌሎቹን ብለንድ አድርጎ እንትን ኮንትሮል የማድረግ ባህሪ ያለው እና ዶሚኔት የማድረግ ባህሪ ያለው። ስለዛ ጥንቃቄ ማድረግ አለባችሁ ማለት ነው። ሳታበዙ በስሱ ትጠቀሙታላችሁ። እንደምትመለከቱት ስጎ እጅግ በጣም ያምራል፣ እጅግ በጣም ያምራል። ስለዚህ አሁን አትክልቶቻችንን እንጨምራለን። ከዛ በኋላ እንግዲህ አትክልቱን ትንሽ ጊዜ እሳት እናስመተዋለን። ከዛ በጣም ያማረ ቆንጆ ሲበላ አትክልቱ ያልሞተ ናይስን ክራንቺ የሆነ እንትን እናዘጋጃለን ማለት ነው። እናንተ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ ጠብቁኝ። እኔ ደግሞ እያሰናዳው ቆያችኋለሁ ማለት ነው። በድጋሚ የኔነሽ ነኝ ከላስ ቬጋስ። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰቡ ነው። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ሳያደርጉ ማየት በህግ ያስቀጣልና ዋናው ክፍያችን እሱ ነው። ስለዛ ላይክ፣ ሼር፣ ኮሜንት አድርጉ። መልኩ እንደምታዩት እጅግ በጣም ያምራል። መጣሁ ይጠብቁኝ። እንግዲህ ተመልካቾቼ አሁን ትንሽ ውሃ ጨምራለሁ። ውሃውን ሳላበዛ ነው የምጨምረው፣ በጣም እንዳይደርቅ ወር ደግሞ በጣም ደግሞ እንዳይቀጥን ጥንቃቄ ማድረግ አለብን። ስለዚህ መጠነኛ ውሃ እንደ ስጓችን መጠን እንጨምራለን ማለት ነው። ትንሽ ውሃው ተክተክ ካለ በኋላ እናማስለዋለን። እንለው እንዲዋሃድ ከአትክልቱም ከምንም ጋር እንዲዋሃድ እናድርግና በስተመጨረሻ ደግሞ እንደምትመለከቱት እጅግ ያማረ ከለር አለው። ጨው አልጨምርም፣ ያው እንደ ምርጫችሁ ነው። እስቲ ትንሽ መልኩን አያችሁት እንዴት እንደሚያምር? እስከ ቀምሰው ቸኩያለሁኝ እኔ። በጣም ነው ደስ የሚለው። እንዴት ብዬ ልንገራችሁ? ሽታው በቃ መናገር አልችልም። በጣም በጣም ደስ ይላል። እስቲ እንቅመሰው። በጣም ነው የሚጣፍጠው። ዋው በጣም ደስ የሚል ነው። መጣሁ ጠብቁኝ። ላይክ፣ ሼር፣ ኮሜንት አድርጉ እናንተ። ኦራይ ቤተሰብ ጨርሰናል። አሁን መብላት ብቻ ነው። እናንተ ታጠቡና ጠብቁኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጋችሁ ጨርሳችኋል ብዬ አምናለሁኝ። ስለዚህ እኔ ደግሞ አቀራርቤ ቆንጆ አድርጌ ያጎርሳችኋለሁኝ። እስቲ እናቀራርብ። መጀመሪያ 1-2 ጭልፋ ራይስ እናደርጋለን። ከዛ በኋላ እንደምትፈልጉት መጠን ነው። እኔ ሜዥር ማድረግ አልችልም በነገራችን ላይ ሆል ቪዲዮ ይሄን ካፕ ይሄን ያህል ምናምን ስላላያችሁኝም ብቻ እንዳታበዙ እንደምትፈልጉት መጠን ስሩትኝ። አሳውን እንደምታዩት ነው። እጅግ በጣም ቆንጆ ተደርጎ የተጠበሰ ነው። ናይስን ክሪስፒ ነው። ሚዲየም ክሪስፒ ብላችሁ ብዙ ጊዜ ብታስጠብሱ ቆንጆ አድርገው ይጠብሱላቸዋል። ክሪስፒ ከሆነ ቱማች ይደርቃል ማለት ነው። እንደዛ ታደርጉታላችሁ። አትክልታችን ደርሷል። እስቲ 1-2 ጭልፋ ሶሱን ደግሞ ፈሰስ እናደርግበትና እንቀብዛለን። ማይ ማውዝ ኢዝ ኦልሬዲ ዋተሪንግ እና እንዴት እንደሚጣፍጥ ኦ ማይ ጋድ በጣም ነው ደስ የሚለው። መልኩ ራሱ ሲያምር ሰው ብትጋብዙ ቤታችሁ እንደዚህ አድርጋችሁ ማቅረብ ትችላላችሁ ማለት ነው። ለልጆቻችሁም እራት ላይ ጤናማ የሆነ ምግብ ትመግባላችሁ ማለት ነው። ስቶቫችንን እናጠፋና እንግዲህ ወደ መቅመሱ ደረጃ እንሄዳለን ማለት ነው። ጋይስ እንዴት እንደሚያምር ይኸውላችሁ ተመልከቱት። መልኩ በጣም ያምራል፣ ቆንጆ ነው። ልጆቻችንም በዚሁ አጋጣሚ አትክልት እንዲመገቡልን በተለያየ መንገድ አድርገን ካልሆነ ልጆች ብዙ ጊዜ ያስቸግራሉ ማለት ነው። ስለዚህ ጤናማ የሆነ ምግብ እንመግባቸዋለን ማለት ነው። እኔ ልቅመስ እንግዲህ ተመልካቾቻችን አስተካክዬ ጨርሻለሁ። አሁን እኔ ቀምሳለሁ፣ እናንተ ትመለከታላችሁ። የረሳሁት ነገር ሎሚ ነው። ሎሚ ጨምቄ ጨምራለሁኝ። በተረፈ ሁሉም ነገር ተዘጋጅቷል። እንደምትመለከቱት ነው። መብላት ብቻ ነው የሚቀረን። በስመ ስላሴ የተባረከ ይሁን። እንግዲህ ያዝ እንግዲህ ነው የሚባለው አይደል? ቆይ ጋይስ አጎርሳችኋለሁ እንዴት እንደሚጣፍጥ ሽታው በቃ አፌ ሁሉ እስማሙ እስከ በላው እንዴት እንደጨነቀኝ በጣም ደስ የሚል የሚጣፍጥ ነው። ማውዝ ዋተሪንግ እና በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። ጋይስ you should try it at home። ቤታችሁ ሰርታችሁ ሞክሩት። እጅግ በጣም ጤናማ የሆነ ግሪሲ ያልሆነ ምናምን ቆንጆ ምግብ ነው። እንግዲህ ቤተሰብ ሰርተን ጨርሰናል። አሁን ልንቀምስ ነው። እጅግ በጣም እንደ ብዬ ልንገራችሁ በጣም ነው ደስ የሚለው። እስቲ ጠቅለል አድርጌ ልጉረስና ከዛ በኋላ ልክ እንደ እንጀራ ጠቅለል አድርጌ ላሳያችሁ አይደለ? ይኸው እንደምትመለከቱት ነው። ራይዝ ስቲኪ ራይዝ እና ኖርማል ጃዝመን ራይዝ ስለቀላቀልኩበት በእጅ ለመበላት በጣም የተያያዘ ስለሆነ አሪፍ ነው ማለት ነው። እና እንዴት እንደሚጣፍጥ በጣም ነው የሚጣፍጠው ጋይስ። ጣዕሙ ልነግራችሁ አልችልም። ሰርታችሁ ቤታችሁ ሞክሩት። እጅግ በጣም ደስ የሚል በነገራችሁ ላይ ላይክ፣ ሼር፣
ኮሜንት፣ ሰብስክራይብ አድርጉ ቻናሌን። በጣም ይጣፍጣል።